ሰላም ሰላም የዩቲዩብ ቤተሰቦቼ ዛሬ እንግዲህ የቀረጽኩላችሁ የቀን ውሎዬን ነው። ሰዎች ብዙ ጊዜ የእረፍት ቀንሽን እንዴት ታሳልፊያለሽ ብለው ይጠይቁኛል። ለሌሎች እንግዲህ እረፍት ማለት መዝናናት፣ መተኛት ወይንም ደግሞ መረጋጋት ሊሆን ይችላል። ለእኔ ግን ብዙውን ጊዜ ፈገግ እላለሁ እንደዚህ አይነት ነገሮች ስሰማ ብዙም የኔ ቀኖች እንደዛ አይደሉም። ግን እውነቱ እንደኔ ላለች እናት የእረፍት ቀን የሚባል ነገር አይኖርም። የእረፍት ቀኖቼ ሌላ አይነት ስራ የበዛባቸውና ምናልባትም ከስራ ቀናት በላይ የሚደክሙኝ ቀናቶች ናቸው። ሳምንቱን ሙሉ ሲጠብቁኝ የነበሩ ልብሶችን የማጠብ፣ ወጡን የመስራት፣ ቤቱን የማዘጋጀት ቀን ነው ለኔ። ገበያ የምሄድበት የተለያዩ ነገሮችን ከባለቤቴ ጋር አብረን የምናደርግበት ነው። ይህንን ታሪኬን የማካፍላችሁ ያው እንድታዝኑልኝ ምናምን አይደለም፣ ብቻዬን እንዳልሆንኩ ስለማቅ ነው። በየቤቱ በዝምታ የምትታገሉ እናቶች እንዳላችሁ ስለማቅ ነው። ምናልባትም ያንቺ ቤት ኃላፊነት ጫና ውስጥ የጠፋ እናትነት ሊኖር ምናልባትም ደክሟችሁ ይሆናል ብዬ ስለማስብ ይህ አይነት ቪዲዮ ያበረታችኋል ብዬ ነው የምሰራላችሁ። ምናልባትም ሁሉን ነገር ለማድረግ ትሞክራላችሁ፣ ግን የወደቃችሁ ሊመስላችሁ ይችላል። ሁሉ ነገርም ሁሌ የማይሳካላችሁ ሊመስላችሁ ይችላል። አካል ጉዳተኛ የሚሆናችሁ ሴቶች ሸክም እንደሆናችሁ ሊሰማችሁ ይችላል። እኔ እንድታውቁልኝ የምፈልገው በፍጹም ሸክም እንዳልሆናችሁ ነው። የአካል ውስንነታችሁ የእናንተ ማንነት አይገልጽም። መድከማችሁ ሁሉን ነገር እየሰጣችሁ ለመሆኑ ትልቁ ማስረጃ ነው። ህመሙ ድካሙ ቢኖርም በዛ ውስጥ መቀጠላችሁ ግን ጀግና ያደርጋችኋልን። እኛ ጠንካራ የሆነው ስለማንሰበር አይደለም። በየቀኑ ጠዋት የተሰባበሩትን የህይወት ቁርጥራጮች ሰብስበን እንደገና የምንገጥምበትን ጥበብ ስለምናውቅ ብቻ ነው። ከኔ ብዙ ነገር ትማራላችሁ ብዬ አስባለሁ። ለዛም ነው እንደዚህ አይነት ቪዲዮዎችን የምሰራላችሁ። ዋናው ፍላጎቴ እንደዚህ አይነት ፊሊንግ ሰዎች እንዳይሰማቸው፣ ከዲፕሬሽን ውስጥ ወጣችሁ ሁሉን ነገር ማድረግ እንደምትችሉ እንድታስቡ ነው። እዚህ ጋር እንግዲህ ስጋዬን እያጠብኩ ነበር ኦልሬዲ ወጥ ለመስራት። እንዳልኳችሁ ምንም ቀላል ነገር እዚህ ምድር ላይ የለም። ባይዘዌ ስፔሻሊ የአካል ጉዳት ሲኖርባችሁ እንደገና በዛ ላይ ትንንሽ ልጆች ሲኖራችሁ በጣም ከባድ ነው የሚያደርገው። ሁሉንም ነገር ከባድ ነው የሚሆነው፣ ግን እንወጣዋለን። እንደ ማንኛውም ሰው እንወጣዋለን ብዬ ነው የማስበው። እዚህ ጋር እንግዲህ እንደምታዩት ወጤን እያማሰልኩ ነው። ደግሞ እኮ እንዴት ባለሙያ እንደሆንኩኝ እዚህ ጋር ደግሞ ሽንኩርቴን ፈጭና ለሳምንት ታይም አስቀምጣለሁ። እኔ ለሳምንትም ባይሆን አትሊስት 1-3 ቀን ምናምን ፋታ ይሰጠኛል። ችግሩ እኔ ወጥ አንዴ ሰርቼ ፍሪጅ ውስጥ ምናምን ማስቀመጥ አልወድም። ሁሌ በቃ በየቀኑ ሰራለሁ። በየቀኑም ባይሆንም በ2 ቀን በምናምን ግን የግድ ሰራለሁ። የልጆቹ ኤቭሪዴይ ነው በየቀን የምሰራው። ከዛ በኋላ ደግሞ እንግዲህ ሌላ እንጀራ መጋገር ጀመርኩኝ። ከዛ እንጀራዬን እየጋገርኩ እዚህ ጋር ደግሞ እዩት እንዴት እያሰፋው እንደሆነ። ብታምኑም ባታምኑም ሙሉ ቀኑ እንደዚህ ነው የኔ የሚያልቀው። በምንም ተአምር አያልቅልኝም ቶሎ። ከዛ በኋላ እዩት እንጀራዬ እንዴት እንደሚያምር። ወጡንም እዩት። ባለሙያ እኮ ነኝ እናላችኋለሁ። አሁን ኦልሞስት እየጨረስኩ ነው። ቀኑ ሲያበቃ ቤቱም እንግዲህ በመጨረሻ ጸጥ ይላል። ሁሉን ነገር አስቀምጣለሁ። እጅግ በጣም ደክሞኛል። ሰውነቴ ዝሏል። አጥንቶቼ እረፍት እየለመኑኝ ነው ያሉት። ነገር ግን ነፍሴ ተሞልታለች ነው። እኔ ባለሙያ ነኝና የሴት ልጆች እናት፣ አካል ጉዳተኛ ሴት ነኝ። በተጓዝኩበት፣ በወደቅኩበት፣ በተነሳውበት በእያንዳንዱ ሁኔታዎች ከልቤ እኮራለሁ። ህይወት ቆንጆ ለመሆን ግድ ፍጹም መሆን የለባትም ብዬ የማስብ ሰው ነኝ። እውነተኛ በመሆን ብቻ በቂ ነው። ይህንን እንግዲህ የህይወት ጉዞዬን ከኔ ጋራ ስለተካፈላችሁ በጣም በጣም ነው ማመሰግናችሁ። ዛሬ እየታገላችሁ ከሆነ ይህንን አስታውሱ። ካሰባችሁት በላይ ጠንካራ ናችሁ። የማይታይ ማራቶን እየሮጣችሁ ነው። ትልቅ ስራ እየሰራችሁ ነው። በጣም ነው የምወዳችሁ። በጣም ነው የማመሰግነው ሁል ጊዜ አብራችሁኝ ስለምትሆኑ። ነገ ደግሞ በአዲስ ተስፋ እንደገና እንጀምረዋለን። ሁላችሁም የምታበረታቱኝ በጣም በጣም ነው የማመሰግነው። መንገድ ላይ ስታገኙኝ አይዞሽ በርቺ፣ ለብዙዎቻችን ምሳሌ ነሽ የምትሉኝ ሰዎች ይህ ለኔ ምን ማለት እንደሆነ እንዲህ በቀላሉ ላትረዱት ትችላላችሁ። ወደ ሚዲያዎች ስመጣ እኔ ሰዎችን ለማስተማር
ኢንካሬጅ ለማድረግ ቤት ውስጥ የተቀመጡ ትንንሽ ህጻናቶች ወደ ውጭ መውጣት እንዲችሉ ሁል ጊዜ ቤት ውስጥ ማስቀመጥ እንደሌለብን ወጥተው እድላቸው የወደፊት እድላቸውን ማስተካከል እንዲችሉ መማር እንዲችሉ ከሰዎች ጋር ተቀላቅለው ማንኛውንም ነገር ማድረግ እንደሚችሉ ለማሳየት ያህል ነው የመጣሁትና ያ ደግሞ በትንሹም ቢሆን ተስፋ እየሰጠኝ ሰዎች አንቺን አይተን ተስፋ ሰጠን እኔም አካል ጉዳተኛ ነኝ እያሉ ብዙ ሰዎች ይጽፉልኛል። ያ እጅግ በጣም ደስ ይለኛል። በጣም ነው ማመሰግናችሁ። ይሄ ለኔ ራሱ መልሳችሁ የምትሰጡኝ ነገር ጉልበት ነው የሚሆነኝ እንድቀጥል እንድበረታ ነው የምታደርጉኝ። እንግዲህ የኔ ቀን እንደዚህ ነው። በትንሹም አይታችሁ እንግዲህ ምን ያህል ድካሜን እንደተረዳችሁልኝ እና እናንተም በዚህ ውስጥ ያላችሁ እናቶች ሁላችንም ብርቱ መሆናችንን የሚያሳይ ነው። እጅግ በጣም እወዳችኋለሁ። ያልታጠበ ልብስ ነበር እዚህ ጋር እንግዲህ እሱን አጥቤ ቀኔን ኦልሞስት ጨርሻለሁ። ኦልሬዲ መሽቷል አክቹሊ። በጣም እወዳችኋለሁ። ለዚህ ዩቲዩብ አዲስ የሆናችሁ ሰዎች ሰብስክራይብ አድርጉ። እንደዚህ አይነት ቪዲዮዎች እንዲደርሳችሁ የደውል ምልክቱን መጫናችሁን አትርሱ። ሰላማችሁ ይብዛ። በጣም 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 ከምነግራችሁ በላይ እወዳችኋለሁ። አብራችሁኝ ላላችሁ በጣም አከብራችኋለሁ፣ እወዳችኋለሁ። ከነ ቤተሰቦቼ እንወዳችኋለን፣ እናከብራችኋለን። ሰላማችሁ ብዝዝት ይበልልኝ። ይህ ቪዲዮ ከተመቻችሁ ላይክ አድርጉ፣ ኢንተራክት አድርጉ። ጥያቄዎች ካላችሁም መጠየቅ ይቻላል። መልስ ለመስጠት እሞክራለሁ። እወዳችኋለሁ። ደህና ደሩልኝ። ቻው